አባይ ኤፍራጥስና ብርሃማፑትራ የውሃ ፖለቲካ የእያንዳንዱ ሀገር ወንዝ የእያንዳንዱን ህዝብ ጉዞ ታሪክ ይናገራል። እውነት ነው። ከዶን በራይንና በቴምስ እስከ ዳኑብ በአውሮፓ፣ ከዮርዳኖስ እስከ ኤፍራጥስና ጤግሮስ በመካከለኛው ምስራቅ፣ ከኮሎራዶ እስከ ሚሲሲፒ በሰሜን አሜሪካ፣ አማዞን በደቡብ አሜሪካ፣ ኢንደስ ጋንጀስ በህንድ፣ ፓኪስታንና ባንግላዴሽ፣ ያንግቲዝ በቻይና እንዲሁም ጉዳያችን የሆነው አባይ በአፍሪካ ተጠቃሾች ናቸው። እነዚህ ወንዞች የሚያልፉባቸው የሚያገናኟቸውን ህዝቦች እና ሀገሮች ስናይ ከወንዙ ጋር የሚያቆራኛቸው እጅግ በጣም አያሌ ምክንያቶች አሉ። ምክንያቱም እነዚህ ወንዞች ህይወትን፣ ስልጣኔንና ማንነትን ገንብተዋልና። እርግጥ ነው ኤፍራጥስ የሚባል ከገነት የሚፈስ ወንዝ ባይኖር የአሴሪያም ሆነ ሜሶፖታሚያ ወይም የባቢሎን ስልጣኔ ባልኖረ። እርግጥ ነው አባይ የሚባል ህይወትን ያዘለ ከኤደን የሚመነጭ ወንዝ ባይኖር ግብጽ የሚባል ሀገርም ሆነ ህዝብ ባልኖረ። ወንዞች የሀገራት ስልጣኔ መሰረቶችና ማማዎች ናቸው። ምንም እንኳን በአካባቢ ጥናት ጂኦግራፊ እይታ ወንዞች አንድ ወጥ የሆኑ ስነ ምድራዊ ክስተቶች ቢሆኑም በዘመናት በሰው ልጆች በተፈጠሩት ወሰኖችና ድንበሮች መሰረት ወንዞች ከተፈጥሯቸው በተለየ ፖለቲካዊ ሆነው እናገኛቸዋለን። እነዚህንም ወንዞች ወሰን ተሻጋሪ ብለን እንጠራቸዋለን። ወሰን ተሻጋሪ ወንዞች በተፈጥሯቸው የሀገራትን ወሰን አያውቁም። ነገር ግን ባያውቁም ለሀገራትና ህዝቦች ካላቸው ኢኮኖሚያዊ፣ ማህበራዊና ባህላዊ እንዲሁም ፖለቲካዊ ጥቅም አኳያ በአገራት የኢኮኖሚ፣ የፖለቲካና ውጭ ጉዳይ ፖሊሲ ዋና አካል ይሆናሉ። ዛሬ የሰው ልጅ ስልጣኔ ምንጭ የሀገራት የኢኮኖሚ የጀርባ አጥንት፣ ነገር ግን የከፍተኛ ዲፕሎማሲያዊ ፍጥጫ መንስኤ ስለሆኑት ድንበር ተሻጋሪ ወንዞች ስንቃኝ ወደ መካከለኛው ምስራቅ እንጓዛለን። ወደ ታሪካውያኑ የኤፍራጥስና ጤግሮስ ወንዞች። ቱርክና ሶሪያ በእነዚህ ወንዞች ምክንያት የገቡበትን የዓመታት ውዝግብ መነሻ እናደርጋለን። ቻይናና ህንድንም እንፈትሻለን። ከአባይ ወንዝ ተከራካሪ ሀገራት ጋር እናነጻጽራለን። ከነሱ ውድቀትስ ምን እንማራለን እንላለን። የቱርክና ሶሪያ የውሃ ፍጥጫ። ቱርክና ሶሪያ ሶስት ትልልቅ ወንዞችን ይጋራሉ። ኤፍራጥስ፣ ጤግሮስና የአሲ ወንዝ። 90 በመቶ የሚሆነው የኤፍራጥስ ውሃ የሚመነጨው ከቱርክ ተራራማ ቦታዎች ነው። ሶሪያ ደግሞ ለግብርናዋና ለኤሌክትሪክ ፍላጎቷ በዚህ ወንዝ ላይ ጥገኛ ናት። ይሁን እንጂ ቱርክ ደቡብ ምስራቅ አንታሊያ የተሰኘውን ግዙፍ ፕሮጀክት ስትጀምር ውጥረቱ አይሏል። ይህ ፕሮጀክት 22 ግድቦችን የያዘ ሲሆን በተለይም የአሊሱና የአታቱርክ ግድቦች ግንባታ ወደ ሶሪያ የሚፈሰውን ውሃ በከፍተኛ ሁኔታ ቀንሰውታል። እዚህ ጋር ልብ በሉ። በ1987 በአውሮፓውያኑ ሁለቱ ሀገራት በገቡት ስምምነት መሰረት ቱርክ በሰከንድ 500 ሜትር ኪዩብ ውሃ ለሶሪያ መልቀቅ ነበረባት። ነገር ግን ከቅርብ ዓመታት ወዲህ ይህ መጠን ወደ 200 ሜትር ኪዩብ ወርዷል። ሶሪያ ቱርክን ውሃን እንደ ጦር መሳሪያ እየተጠቀመችብኝ ነው ስትል ትከሳለች። ቱርክ ደግሞ የአየር ንብረት ለውጥ ውሃውን ቀንሶታል፣ ያለኝን ነው የምለቀው የሚል መከራከሪያ ታቀርባለች። የውሃ ጉዳይ በፖለቲካ ሲበከል የሚያስከትለው መዘዝ በሶሪያ በግልጽ ይታያል። በአሁኑ ወቅት አብዛኞቹን የኤፍራጥስ ግድቦች የሚቆጣጠረው በኩርድ የሚመራው የሶሪያ ዲሞክራቲክ ኃይል ነው። ቱርክ እነዚህን ቡድኖች እንደ ደህንነት ስጋት ስለምታያቸው ውሃውን እንደ ጫና ማሳደሪያ ትጠቀምበታለች የሚል ክስ ይቀርብባታል። ለምሳሌ የአሉክ የውሃ ጣቢያን እንውሰድ። ይህ ጣቢያ የሚገኘው በቱርክ ቁጥጥር ስር ባለ ግዛት ውስጥ ቢሆንም ውሃ የሚያቀርበው ግን በኩርድ ቁጥጥር ስር ላለችው አልሐሳካ ከተማ ነው። ጣቢያው በፖለቲካዊ ፍጥጫ ምክንያት ደጋግሞ መዘጋቱ ግማሽ ሚሊዮን ሰላማዊ ሰዎችን ያለ መጠጥ ውሃ አስቀርቷል። የውሃው መቆም ግብርናውን ከማውደሙ ባለፈ በሶሪያ የኮሌራ ወረርሽኝ እንዲከሰት ምክንያት ሆኗል። እንግዲህ ውሃን ለፖለቲካ ማሳኪያ መጠቀም መጨረሻው እንዲህ ያለ ሰብአዊ ቀውስ ነው። የውሃ ሽሚያ ከአባይ እስከ ብርሃማፑትራ። ቻይናና ህንድ በውሃ ምክንያት ያላቸው ፍጥጫ ከቱርክና ሶሪያ እንዲሁም ከአባይ ተፋሰስ ውዝግብ ጋር እጅግ የሚመሳሰልና ለዓለም ሰላም ትልቅ ስጋት የሆነ ጉዳይ ነው። ሁለቱም ሀገራት በዓለም ላይ ግዙፍ የህዝብ ቁጥር ያላቸውና ከፍተኛ የኢኮኖሚ እድገት ለማስመዝገብ የሚሽቀዳደሙ በመሆናቸው
ውሃ ለነርሱ የህልውና ጉዳይ ነው። የፍጥጫው ዋና ማዕከል ያርሉንግ ዳንግባ ወይም በህንድ አጠራር ብርሃማፑትራ የተባለው ወንዝ ነው። ቻይና የእስያ የውሃ ማማ ተብሎ በሚጠራው የቲቤት ከፍተኛ ስፍራ ላይ ትገኛለች። አብዛኞቹ የእስያ ትልልቅ ወንዞች ብርሃማፑትራን ጨምሮ የሚመነጩት ከቻይና ቁጥጥር ስር ካለው ቲቤት ነው። ቻይና በብርሃማፑትራ ወንዝ ላይ በርካታ ግዙፍ ግድቦችን እየገነባች ነው። በተለይም በወንዙ የላይኛው ክፍል ላይ የምትገነባቸው ግድቦች ወደ ህንድ የሚፈሰውን የውሃ መጠን ሊቀንሱ ይችላሉ የሚል ስጋት በህንድ ዘንድ አለ። ቻይና ውሃውን ወደ ሰሜናዊ ግዛቶቿ ለማዞር እቅድ አላት የሚለው ወሬ በህንድ በኩል እንደ ትልቅ ስጋት ይታያል። ህንድ በብርሃማፑትራ ወንዝ ላይ እጅግ ጥገኛ ናት። በተለይ ሰሜን ምስራቅ የህንድ ግዛቶች ለግብርናና ለኃይል አቅርቦት በዚህ ወንዝ ላይ የተመሰረቱ ናቸው። ቻይናና ህንድ በድንበር ግጭት ለምሳሌ በላዳክ አካባቢ ውጥረት ውስጥ በሚሆኑበት ጊዜ ቻይና ስለ ወንዙ የውሃ መጠን መረጃ ለህንድ አትሰጥም። ይህ ደግሞ በህንድ በኩል ድንገተኛ ጎርፍ እንዳይከሰት አስቀድሞ ለመከላከል አስቸጋሪ ያደርገዋል። ቻይና ውሃውን እንደ መሳሪያ ልትጠቀምበት ትችላለች የሚል ስጋት ህንድን ያስጨንቃታል። ቻይና የላይኛው ተፋሰስ ሀገር በመሆኗ በግዛቴ ውስጥ ያለውን ውሃ የማልማት መብት አለኝ የሚል አቋም ታራምዳለች። ህንድ የታችኛው ተፋሰስ ሀገር በመሆኔ የታሪካዊ የውሃ ድርሻዬ ሊጠበቅልኝ ይገባል በማለት ትከራከራለች። በቻይናና በህንድ መካከል እስካሁን ድረስ ምንም አይነት አስገዳጅ የሆነ የውሃ ክፍፍል ስምምነት የለም። ቻይናም እንደ ቱርክ ሁሉ የተባበሩት መንግስታት የድንበር ተሻጋሪ ወንዞች ኮንቬንሽንን አልፈረመችም። ይህ ደግሞ ግጭቱ በዲፕሎማሲ ከመፈታት ይልቅ ወደ ወታደራዊ ፍጥጫ የማምራት እድሉን ሰፊ ያደርገዋል። ውሃ ህይወት ነው። በተለይ ምድረ በዳ የሆነ አገር ላላቸው ሰዎች የውሃ ሀብት እጅግ ላቅ ያለ ትርጉም አለው። የሚሰጠውም ከፍተኛ ስሜት ነው። ለዚህ ጥሩ ምሳሌ ግብጽ ናት። በአባይ ወንዝ ላይ ህልውና የተመሰረተው ግብጽ ለውሃው ከመሰጠቷ የተነሳ ውሃው የሚመነጭባቸው አገሮች በተፈጥሮ ሀብታቸው ያላቸውን የመጠቀም መብት በጭፍኑ ማወቅ እንደማትሻ ተስተውሏል። ከሞላ ጎደል ሁሉም የተፋሰሱ አገራት ውሃውን ፍትሃዊ በሆነ መልኩ ለራሳቸውና በጋራ መጠቀም አግባብነት አለው ብለው ቢያምኑም በተለይ ግብጽና ሱዳን የሚፈለገውን ያህል ሲተባበሩ አይታዩም። የአባይ ተፋሰስ አገራት ኢትዮጵያ፣ ግብጽና ሱዳን ከቻይናና ህንድ ምን ይማራሉ? ከቱርክና ሶሪያስ ምን አስተውሎት ማድረግ ይገባቸዋል? ትልቁ ጥያቄ ነው። በቅድሚያ የቱርክና ሶሪያ ስህተት ስምምነታቸውን በቁጥር ላይ ብቻ ማድረጋቸው ነው። 500 ሜትር ኪዩብ ብሎ መፈረም ድርቅ ሲመጣ አዳጋች ይሆናል። ስለዚህ የአባይ ሀገራት በቋሚ ቁጥር ሳይሆን በዝናብ መጠን ላይ በተመሰረተ የመቶኛ ክፍፍል ሊስማሙ ይገባል ይላሉ ምሁራን። ሌላው ትልቅ ትምህርት የላይኛው ተፋሰስ ሀገራት የልማት ፍላጎት የማይቀር መሆኑን መረዳት ነው። ሶሪያና ኢራቅ የቱርክን ግድቦች ለመቃወም ቢሞክሩም ቱርክ ግን ግንባታዋን አልገታችም። በተመሳሳይ ኢትዮጵያም ታላቁን የህዳሴ ግድብ በገዛ አቅሟ ገንብታ በማጠናቀቅ ለማንም ጫና ሳትንበረከክ የልማት ሉዓላዊነቷን አስከብራለች። ግብጽ ይህንን እውነታ ተቀብላ በጋራ ጥቅም ላይ ማተኮር ይኖርባታል። ቱርክና ሶሪያ የገቡበት ውዝግብ ያሳየን አንድ ነገር ቢኖር ተቋማዊ ትብብር ከሌለ ግጭት የማይቀር መሆኑን ነው። ኢትዮጵያ የ6 ሀገራትን ፊርማ ያገኘው የአባይ ተፋሰስ ማዕቀፍ ስምምነት እንዲጸድቅ ማድረጓ ትልቅ ድል ነው። ይህ ስምምነት ሲተገበር የሚቋቋመው ኮሚሽን እንደ ቱርክና ሶሪያ አይነት የጎረቤት ፍጥጫዎችን በህግና በቴክኒክ ለመፍታት ይረዳል። በውሃ ክፍፍል ላይ ብቻ ከመጨቃጨቅ ይልቅ ኢትዮጵያ እያደረገችው እንዳለችው የኤሌክትሪክ ኃይል ለጎረቤቶች መሸጥና በጋራ ኢኮኖሚ ትስስር መፍጠር ውጥረትን ይቀንሳል። ውሃ የጦርነት መሳሪያ ሳይሆን የልማት ድልድይ መሆን አለበት። የውሃ ፖለቲካ ከኤፍራጥስና ከአባይ አልፎ እስያ ድረስ ይዘልቃል። ቻይናና ህንድ የብርሃማፑትራ ወንዝ ላይ ያላቸው ፍጥጫ የላይኛው ተፋሰስ ሀገራት ልማትን ሲፈልጉ፣ የታችኛው ተፋሰስ ሀገራት ደግሞ ስጋት ውስጥ እንደሚወድቁ ሌላው ማሳያ ነው። ይህም የሚያሳየን በዓለማችን ላይ ውሃ ከሀብትነት ባለፈ የፖለቲካና የኃይል ሚዛን መለኪያ የሆነ መምጣቱን ነው። የኤፍራጥስና የብርሃማፑትራ ወንዞች ታሪክ የሚያሳየን ሀያላን ሀገራት በትብብር ፋንታ በኃይል የበላይነት ለመያዝ ሲሞክሩ የታችኛው ተፋሰስ ሀገራት ለቀውሱ እንደሚጋለጡ ነው። የአባይ ተፋሰስ ሀገራት ግን ከዚህ ተምረው በጋራ ተቋማዊ አሰራርና በኢኮኖሚ ትስስር የተሻለ መንገድ መከተል ይችላሉ።